አዲስ አበባ ውስጥ ያሉ አንዳንድ የሕግ አካላት የሚወስዷቸው ያልተገቡ እርምጃዎች የህብረተሰቡን ምሬት እየጨመሩ ነው። ከትናንት ምሽት ጀምሮ በየማህበራዊ ትስስር ገጹ ላይ አንዲት ሴት በፖሊስ ስትመታ የሚያሳይ ተንቀሳቃሽ ምስል በስፋት ተሰራጭቷል። ድርጊቱ የተፈጸመው አዲስ አበባ ውስጥ ጀሞ አካባቢ መሆኑን ለጉዳዩ ቅርብ ነን ያሉ ግለሰቦች አሳውቀዋል። ድብደባው የተፈጸመው ከህፃናት ልጆች ፊት ለፊት መሆኑም በግልጥ የታየ ነው። የትኛውም የሕግ አካል አንድ ዜጋ ጥፋተኛ ሆኖ ቢገኝ እንኳን በተገቢው ስነ ስርዓት ወደ ሕግ ማቅረብ እንጂ ከልካይ የለኝም ብሎ በአደባባይ እንዲህ ያለውን ነውረኛ ድርጊት ሲፈጽም መመልከት እጅግ አደገኛና አሳዛኝ መሆኑን እንዲህ የሚያደርጉ አካላትን ለሌላው አስተማሪ በሆነ መንገድ ተጠያቂ ማድረግ እንደሚገባ ድርጊቱን አጥብቀው የኮነኑ አስተያየት ሰጪዎች ተናግረዋል። ጀሞ አካባቢ የተፈጸመው ድርጊት ሴት እንዲህ አይነቱ ድርጊት የሚፈጸምባት በልጇ ፊት መሆኑ ጉዳዩን አሳሳቢ ያደረገው